በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ቸርነትና ይቅርታውን ምሕረትና አባታዊ ፍቅሩን ከሁላችንም ሳያርቅ እድሜውን አበድሮ እችን ቀን ለማየት የረዳን ዳግም የንስሐ እድሜ ሰጥቶ ወደ እሱ እንመለስ ዘንድ በፍቅሩ ጠብቆ ያኖረን ዘንድ አምላካችን ዕለቲቷንም ደቂቃዋንም ሰከንዱንም ባርኮ ቀድሶ ስለሰጠን ክብርና ምስጋና ለሱ ለመድኃኔዓለም ይሁን። የሁላችንም እመቤት ንጽሕተ ንጹሐን ቅድስተ ቅዱሳን ስሟን ጠርተን የማናፍር እሷን ደጅ በመጥናታችን የሚጎልብንም ነገር የሌለ የቃል ኪዳን እመቤት አዛኝቱም ስሟ የከበረ የተመሰገነ ይሁን። እርሱ በቅዱሳን ቃል ኪዳንና ጸሎት ጠብቆ ለዚህ ያደረሰን አምላካችን ለዛሬም ከትዳርና ከዚሁ ጋር ተያያዥነት ያላቸውን ጉዳዮችን ለዛሬም ያስተምረናል። እንግዲህ በዚህ መልኩ ባለፈው ያው ሁላችሁም እንደምታስታውሱት ከዚህ አስቀድመን ከትዳር ጋር በተያያዘ ባልና ሚስት እንዴት አድርገው ሁለቱ በጋራ ህይወታቸውን ኑሯቸውን መምራት እንደሚገባቸው አይተናል። ለዛሬ ደግሞ አትከላከሉ ሲባልስ ምን ማለት ነው? በትዳር ላይ ለምንድነው ቅዱስ ጳውሎስስ ባልም ሚስትም በገዛ አካላቸው ላይ ስልጣን የላቸውም ብሎ ያስተማረው የሚለውን ትንሽ ሰፋ ባለ መልኩ ቅዱስ ዮሐንስ አፈወርቅ የነገረንን ያስተማረን አስተምሮ መጽሐፍ ቅዱስን ጠቅሰን የምንማረው የምንመከረው ይሆናል። እግዚአብሔር አምላካችን እንግዲህ የሚያስተምርም በልብ የሚያሳድርም እሱ ነው። በእውነት በዚህ መልኩ በቃል እግዚአብሔር ራሳችን እያነጸንና ትርጉሙ እየገባን ሲሄድ ለትዳራችን ያለን ክብርና ለዛ አምላካችን ለመረጠው ለዚህ ታላቅ ተቋም ምንኛ ጥንቃቄ አድርገን መስዋዕትነት እስከ መክፈል የሚያስደርስ ነውና ትዳር ያንንም መስዋዕትነት እየከፈልን ሁሉን ለእግዚአብሔር እየሰጠን ትዳራችን ህይወታችን እንዴት አድርገን ማነጽ እንደሚገባን ነው እና በጊዜውም ያለ ጊዜውም ጸንተን መሮር እንዴት እንደሚገባን የምንማርበት ስለሆነ ማለት ነው። ለዛሬ እንግዲህ እንደመነሻ አድርገን በመጀመሪያ የምናየው ጉዳይ ስለምን ቅዱስ ጳውሎስ ባልም ሚስትም በገዛ አካላቸው ላይ ስልጣን የላቸውም ብሎ አስተማረ የሚል ነው። ይህን ያስተማረበት ጥቅሱ አንደኛ ቆሮንቶስ የሐዋርያው ቅዱስ ጳውሎስ መልእክት መጀመሪያይቱ ማለት ነው ወደ ቆሮንቶስ የተላከው ምዕራፍ ወደ ቆሮንቶስ ሰዎች ምዕራፍ 7 ከቁጥር 1 እስከ 4 ላይ ያለ ነው። እሱን እናንብብና ከዛ በኋላ መልእክቱን ቅዱስ ዮሐንስ አፈወርቅ እንዳስተማረው እንዲሁ እንማራለን። ስለ ጻፋችሁልኝስ ነገር ከሴት ጋር አለመገናኘት ለሰው መልካም ነው። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያድርግላት፣ እንደዚሁም ደግሞ ሚስትም ወይም ሚስቲቱም ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ ይላል የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች መጀመሪያይቱ ምዕራፍ 7 ከቁጥር 1 እስከ 4። ይሄንን ነው ትንሽ አብራርተን የምንመለከተው ማለት ነው። በዚህ ክፍል ሊቁ ዮሐንስ አፈወርቅ አስቀድሞ ቅዱስ ጳውሎስ ያስተማረውን ትምህርት በመጠኑ ከዳሰሰ በኋላ ከተጠቀሰው ምዕራፍና ቁጥር ላይ ያለውን መልእክት ያብራራል። በዚህ ዙሪያ ያሉትን የተሳሳቱ አስተምሮዎችን ይተቻል። እግዚአብሔር ለባልም ለሚስትም እኩል ክብር መስጠቱን ያስረዳል። እጅግ ጠቃሚና ታላቅ የሆነ ትምህርት ምንድነው ብለህ ብትጠይቀኝ ከሴት ርቀህ በድንግልና ብትኖር መልካም ነው። ነገር ግን ደካማ የሆነውን የሥጋ ባህሪን ለመርዳትና ከዝሙት ጠንቅ ራስህን ለማዳን ከፈለክ በጋብቻ ተወሰን ይላል ቅዱስ ጳውሎስ። በቆሮንቶስ ክርስቲያኖች ላይ የቀረቡትን 3 ከባድ ቅሬታዎች እነርሱም አንደኛው የቤተ ክርስቲያኒቱን ጥፋት በተመለከተ በመካከላቸው በተፈጠረው ልዩነት የተነሳ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 17፣ ሁለተኛው በመካከላቸው ስላሉት ሴሰኞች ጉዳይ አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 9 እስከ 13 እና አንደኛ ቆሮንቶስ ምዕራፍ 6 ቁጥር 3፣ ሶስተኛው ደግሞ የአባቱን ሚስት ስላገባው ሥርዓት አልበኛ ሰው አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 1 እስከ 12 ዙሪያ ብያኔ ከሰጠ በኋላ ቅዱስ ጳውሎስ ማለት ነው ከዚህ የተግሳጽ ቃል ወጥቶ ርዕሰ ጉዳዩን በመቋጨት በትህትና ቃል በጋብቻና በድንግልና ሕይወት ዙሪያ እነርሱ ለእርሱ በጽሑፍ ያቀረቡለትን ጥያቄ መሰረት በማድረግ ትምህርትና ምክርን መስጠትን ጀመረ። ነገር ግን በሁለተኛው መልእክት
እንዲህ አላደረገም። በሁለተኛው መልእክቱ መጽናናት በሚሰጥ ርዕሰ ጉዳይ ይጀምርና በወቀሳ ቃል ያጠቃልላል። በዚህም ስለ ድንግልናዊ ሕይወት አስተምሮ ትምህርቱን ካጠናቀቀ በኋላ እንደገና ወደ ተግሳጽ አዘል ትምህርት ያመራል። ሁሉም የቅዱስ ጳውሎስ ትምህርቶች ቅደም ተከተላቸውን የጠበቁ ትምህርቶች አይደሉም። ነገር ግን እንደ ትምህርቱ ይዘት ወቅቱን እንደሚፈቅደው እንዲሁም እንደ ጉዳዩ አሳሳቢነት ትምህርቱን እያፈራረቀ ይሰጥ ነበር። በዚህም ስለ ጻፋችሁልኝ ነገር በተመለከተ አሁን ባነበብነው በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 ሲጀምር እንዲህ ነው የሚለው፣ ስለ ጻፋችሁልኝ ነገር በተመለከተ በማለት ይጀምራል። ምክንያቱም እነርሱ አስቀድመው ከሚስት ጋር ጾታዊ ግንኙነት አለማድረግ ወይም መከልከል ተገቢ ነው ወይስ አይደለም ብለው ስለጠየቁት ነበርና ነው። እርሱም ለእነርሱ መልእክት መልስ በሰጠበት ጊዜ አብሮ አስተባብሮ ጋብቻን አስመልክቶ መመሪያ የሰጠ ሲሆን ስለ ድንግልናዊ ሕይወት ደግሞ ከሴት ጋር አለመገናኘት ለሰው መልካም ነው በማለት ስለ ሕይወቱ ምንነት አስተዋውቋቸዋል። ቅዱስ ጳውሎስ እጅግ ጠቃሚና ታላቅ የሆነ ትምህርት ምንድን ነው ብለህ ብትጠይቀኝ እንዲህ እልሃለሁ ይልና ከሴት ርቀህ በድንግልና ብትኖር መልካም ነው። ነገር ግን ደካማ የሆነውን የሥጋ ባህሪህን ለመርዳትና ከዝሙት ጠንቅ ራስህን ለማዳን ከፈለክ በጋብቻ ተወሰን ይልሃል። ነገር ግን በዚያን ጊዜ የቆሮንቶስ ክርስቲያኖች ጠይቀውት የነበረውን ጥያቄ አሁንም በዚህ ዘመን ይህንኑ ጥያቄ የሚጠይቁን ሰዎች አሉ። ባል ሊታቀብ ይፈልግና ሚስት መታቀቡን አትደግፍም፣ ወይንም ሚስት ትፈልግና ባል አይፈልግም። አንዳንዶች በእርግጥ ቅዱስ ጳውሎስ ይህን የተናገረው ለካህናት ነው ይላሉ። ነገር ግን ትምህርቱ ለሁሉ የተሰጠ ትምህርት አይደለም በሚሉ ሰዎች ላይ እነርሱ እንደሚሉት እንዳይደለ ለማረጋገጥ ተከታዩ ምንባብ ማንበብ ተገቢ ነው እላለሁ። ይህ ትምህርት ለካህናት ብቻ የተሰጠ ትምህርት ቢሆን ኖሮ ቅዱስ ጳውሎስ ከሴት ጋር አለመገናኘት ለመምህራን መልካም ነው ብሎ ባስተማረ ነበር። ነገር ግን ትምህርቱን ለሁሉ ያለ ልዩነት የተሰጠ ትምህርት እንደሆነ ሲያስረዳ ለሰው መልካም ነው ያለው። በተጨማሪም በሚስት አልታሰርክ እንደሆነ ሚስትን እሻ አለ እንጂ ካህን ወይንም መምህር የሆንክ በሚስትህ አልታሰርክ እንደሆነ አላለም። ነገር ግን ያለ ልዩነት ለሁሉ እንደሚናገር ሆኖ ነው ያስተማረው። እናም ንግግሩ ሁሉ ከመጀመሪያ እስከ መጨረሻ አንድ አይነት መልእክት ነበር የሚያስተላልፈው። ቅዱስ ጳውሎስ ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኖረው፣ ለእያንዳንዲቱም ደግሞ ለራሷ ባል ይኑራት በማለት በትክክለኛው ምክንያት በፈቃዳቸው ራስን መግዛት ገንዘባቸው እንዲያደርጉ በግልጽ አስታወቃቸው። ባል ለሚስቱ የሚገባትን ያደርግላት፣ እንደዚሁም ደግሞ ሚስቲቱ ለባሏ አለ። ቁጥር 3 ላይ ሚስት በገዛ ስጋዋ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንደዚሁም ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ ይላልና የሚገባትን ያደርግላት ወይንም የሚገባውን ታደርግለት ሲል ምን ማለቱ ነው? እንዲህ ሲል ቅዱስ ጳውሎስ ባል ለሚስቱ ፍቅርና እንክብካቤን ያደርግላት፣ ሚስትም ባሏን ታክብረው ትታዘዘው ሲል ነው። አንዱ ላንዱ እንደ አገልጋይ ባሪያ ነው ሲል አንዱ ላንዱ የድርሻውን ይወጣ ዘንድ አገልጋዩ ነው ሲል ነው። ስለዚህም ሚስት ለባሏ አገልጋይም እመቤቱም ናት፣ ባልም ለሚስቱ አገልጋዩዋ ጌታዋም ነው ማለቱ ነው። ልታደርጉት የሚገባችሁን የማትፈጽሙ ከሆነ የእግዚአብሔርን ሕግ እንደተቃወማችሁ ይቆጠርባችኋል። ስለዚህም ነው አንዱ ላንዱ ባለቤት ነው በማለት በገዛ ስጋችን ላይ ስልጣን እንደሌለን ያሳየን። እናማ አንዲት ዘማ ሴት ብትፈታተንህ ይህ ሰውነት የኔ ሰውነት አይደለም የሚስቴ እንጂ የኔ አይደለም በላት። እንዲሁም ንጽሕናዋን ለማጉደፍ ወደ እርሷ የመጣውን ዘማ ወንድ ሚስት ደግሞ ምን ትላለች? ይህ ሰውነት የኔ ሰውነት አይደለም የባል ሰውነት ነው እንጂ ትበለው ሲል ነው። ባልና ሚስት በገዛ ስጋቸው ላይ ስልጣን ከሌላቸው በገዛ ሀብታቸው ላይ ስልጣን የላቸውም። የገዛ ሰውነታችሁ የራሳችሁ እንዳልሆነ ከቆጠራችሁት ባል ያለው ሀብት ሁሉ የሚስት ሀብት መሆኑ፣ ሚስትም ያላት ሀብት ሁሉ የባሏ ሀብት መሆኑ የሚያስገርም አለመሆኑን ስሙ። በብሉይም በአዲስም እግዚአብሔር በተለያየ ቦታዎች ለባል የበለጠ ኃላፊነት ድርሻ መስጠቱን አምናለሁ። ፈቃድሽ ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል እንዲል ኦሪት ዘፍጥረት ምዕራፍ 3 ቁጥር 16። ቅዱስ ጳውሎስም የባልና የሚስትን የሥራ ድርሻ የተለያየ መሆኑን ሲገልጽ ባል ሚስቱን ያፍቅራት፣ ሚስትም ለባሏ ተገቢውን አክብሮት በመስጠት ትታዘዝ ብሎ ጽፎልናል። ሆኖም በዚህ ቦታ አንዱ የአንዱ ጌታ እንዳልሆነ፣ ሁለቱም እኩል መብት እንደተሰጣቸው እንመለከታለን።
ይህ ስለምን እንዲሆነ ቢሉ ምክንያቱ የቅዱስ ጳውሎስ የትምህርቱ ትኩረት የአካል ንጽህናን በተመለከተ ስለሆነ ነበር። በሌሎች ውጫዊ ጉዳዮች ባል የኃላፊነቱን ድርሻ እንዲይዝ አስተምሯል። ነገር ግን ስለ ንጽህና እንዲህ አይነት ትእዛዝን አልሰጠም። ባል በገዛ ሰውነቱ ላይ ስልጣን የለውም፣ ሚስትም እንደዚሁ ሲል ታላቅ የሆነ የክብር እኩልነት በባልና በሚስት መካከል እንዳለ ማመላከቱ ነው እንጂ ከአካል ውጪ ባለ ውጫዊ የስልጣን ኃላፊነቶች ላይ እንዲሁ ነው ማለቱ አይደለም። በዚሁ ቁጥር 4 ላይ አንደኛ ቆሮንቶስ ምዕራፍ 7 ላይ ማለት ነው። ሌላው እንግዲህ ይሄን በተመለከተ አሁን ባየነው ርዕሰ ጉዳይ ማለት ነው ቅዱስ ጳውሎስ ለምን ባልና ሚስትን በገዛ አካላቸው ላይ ስልጣን የላቸውም ብሎ አስተማረ የሚለውን ከብዙ በጥቂቱ ቅዱስ ዮሐንስ አፈወርቅ በዚህ መልኩ አስተምሮናል። ሌላው ያለ ትዳር ተጓዳኝ ፈቃድ የሚፈጸም መከልከል ወይም መከልከል በትዳር ላይ የሚያመጣው ቀውስ አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 5 እስከ 11 ቅድም ካነበብነው ቦታ ቀጥሎ የሚመጣው ታሪክ ማለት ነው። የመጽሐፍ ቅዱስ ጥቅስ እንዲህ ይላል። መጀመሪያ ጥቅሱን እናንብብላችሁና ከዛ ወደ መልእክቱ እንሄዳለን። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 እስከ 4 አነበብን። አሁን ደግሞ ከቁጥር 5 እስከ ቁጥር 11 ያለው እንዲህ ይላል። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁን ስላለ መግዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሁኑ። ዳሩ ግን ይህን እንደ ፈቃድ እላለሁ እንጂ እንደ ትእዛዝ አይደለም። ሰው ሁሉ እንደኔ ሊሆን ወዳለሁና፣ ነገር ግን እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው። አንዱ እንደዚህ ሁለተኛውም እንደዚያ። ላላገቡና ለመበለቶች ግን እላለሁ እንደኔ ቢኖሩ ለነርሱ መልካም ነው። ነገር ግን በምኞት ከመቃጠል መጋባት ይሻላልና ራሳቸውን መግዛት ባይችሉ ያግቡ። ሚስትም ከባሏ አትለያይ፣ ብትለያይ ግን ሳታገባ ትኑር፣ ወይም ከባሏ ትታረቅ። ባልም ሚስቱን አይተዋት ብዬ የተጋቡትን አዛቸዋለሁ። እኔ ግን አላዝም፣ ጌታ እንጂ። ስለ ቃሉ የተመሰገነ ይሁን አምላካችን። ይሄን ነው እንግዲህ አንደኛ ቆሮንቶስ ምዕራፍ 7 እናንተ ራሳችሁ ድጋሚ ያነበባችሁት ብዙ መልእክቶች ስላሉት በውስጡ መልእክቱን የበለጠ ስንረዳውና ይሄን ደግሞ አሁን የቅዱስ ዮሐንስ አፈወርቅን ደግሞ ትምህርት ስንሰማ የበለጠ ብዙ ነገሮቻችን ግልጽ ይሆኑልናል። እንዲህ ነው እንግዲህ መልእክቱ። ያለ ትዳር ተጓዳኝ ፈቃድ፣ ያለ አንዳቸው ፈቃድ ከሁለት አንዳቸው ፈቃድ ማለት ነው የሚፈጸም መከልከል በትዳር ላይ የሚያመጣው ቀውስ። እግዚአብሔር በጋብቻ አንድ አካል አድርጓቸው ሳለ የገዛ አካላቸውን ፈቃድና ፍላጎት ያልተረዱና እንደ ፍላጎታቸው የማያስተናግዷቸው ብዙ ባለትዳሮች አሉ። እነዚህ ወገኖች እንዲህ ማድረጋቸው ሳያንሳቸው በዚህ ምክንያት የሚፈጠረውን ቀውስ እንደ ኢምንት በመቁጠር ትዳራቸውን በአደጋ ላይ ሲጥሉ ይስተዋላል። ሊቁ በዚህ ክፍል በዚህ ዙሪያ ወይም በዚህ ጉዳይ ዙሪያ ያለውን አስተምሮ እንመለከታለን። እኔ መከልከል የምለው የሌላውን ፈቃድ በግድ በመጣስ የሚፈጸመውን ብቻ አይደለም፣ በተጨማሪም የኔ መብት የሆነውን በማባበል የነጠቁኝ እንደሆነ ጭምር ነው ብሏል። ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ቁጥር 5 ላይ እንደተነገረው ማለት ነው። ቅዱስ ጳውሎስ እንደዚህ ሲል ምን ለማለት ፈልጎ ነው? ሚስት ያለ ባለቤቷ ፈቃድ መታቀብን አትፈጽም፣ ባልም ያለ ሚስቱ ፈቃድ መታቀብን አይፈጽም ማለቱ ነው። ምክንያቱም ታላላቅ ኃጢአቶች ከዚህ የመነጫሉና አብዛኛውን ጊዜ ለሴሰኝነት፣ ለአመንዝራነት፣ ለቤተሰብ መፍረስ መነሻ ምክንያቱ ይኸው ነው። ሚስቶች እያሏቸው የሚያመነዝሩ ባሎች ያሉ ከሆነ እነርሱን ከዝሙት የሚያርቃቸው ይህንን ግንኙነት ከመፈጸም እንዲከለከሉ ማድረግ የበለጠ አመንዝራነታቸውን ያባብሰዋል። መከልከል ወይም መከልከል ማለት አንዱ የአንዱን ፈቃድ ሳይጠይቅ ከግብረ ሥጋ ግንኙነት መራቅ ማለት ነው። ነገር ግን እኔ መከልከል የምለው የሌላውን ፈቃድ በግልጽ በመጣስ የሚፈጸመውን ብቻ አይደለም፣ በተጨማሪም የኔ የሆነውን በማባበል የነጠቀኝ ከሆነ እኔ ላይ መከልከል ተፈጽሟል እላለሁ። ስለዚህም አንድ ሰው መከልከልን ፈጽሟል የምንለው የሌላኛውን ፈቃድ በጉልበት ስለነጠቀ ብቻ አይደለም። ይህ ጉዳይ ሴቶችን ከጽድቅ ይልቅ ኃጢአትን እንዲሰሩ ያደርጋቸዋል። ለዚህም ተጠያቂው የባሎች ንጹሕ ሆኖ አለመገኘትና ከሚስቶቻቸው ርቀው መኖራቸው ነው። ስለዚህም ከላይ የጠቀስናቸውን ጉዳዮች በማጤን ዋጋ ልንሰጣቸው ይገባናል። ምክንያቱም ይህ መፈጸም ካለባቸው ጉዳዮች በላይ መፈጸም የሚገባው እጅግ መሰረታዊ ጉዳይ ነውና።
በእርግጥ ጉዳዩን አጽንዖት ሰጥተን የተመለከትነው ከሆነ አሳሳቢነቱን እንረዳዋለን። ለምሳሌ ባልና ሚስት አሉ እንበል። ሚስት ያለ ባሏ ፈቃድ ራሷን ትከላከላለች ወይም ትከለክላለች፣ ትታቀባለች። በዚህ ምክንያት እርሱ ወደ ሌላይቱ ሴት ይሄዳል። ወይንም ያንን ባያደርግም በስጋ ፈቃድ መነሳሳት ምክንያት ደስታን ቢያጣና እረፍት ማጣት ቢደራረብበት፣ በፍትወትም ቢቃጠል ለግጭት በመነሳት በሚስቱ ላይ የተለያዩ ችግሮች አይፈጥርምን? ታዲያ የእርሷ ጾምና መታቀብ በመስማማት ላይ የተመሰረተ ስላልሆነ ምን የሚያመጣለት ጥቅም አለ? ምንም ጥቅም የለም። በአንድ ቤት ጥላ ስር ያሉ ባልና ሚስቶች በልዩነት በመኖራቸው ምክንያት እንዴት ያለ መነቋቆር፣ እንዴት ያለ አደገኛ ጦርነት ይከፈት ይሆን? ቤቱ ካፒቴኗ ከታመመባት በጽኑ ማዕበል ከምትናወጥም መርከብ በላይ እጅግ የምትናወጥ አትሆንምን? ስለዚህም ቅዱስ ጳውሎስ ለጸሎት ትተጉ ዘንድ ካልሆነ በቀር እርስ በርሳችሁ አትከላከሉ አለ። በዚህ ቦታ ቅዱስ ጳውሎስ ጸሎት ያለው ሁልጊዜ ከሚፈጸመው ከተለመደው ወጣ ባለመልኩ በትጋት የሚፈጸመው ጸሎት ነው። እርሱ በጸሎት ጊዜያቸው ሁሉ ከግብረ ሥጋ ግንኙነት ባልና ሚስቶች ይከልከሉ ብሎ ቢሆን ኖሮ ያለ ማቋረጥ ጸልዩ ይላልና አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17። በየትኛው ክፍተት ነው ታዲያ ግንኙነቱን መፈጸም የሚችሉት? ስለዚህም ለጸሎት ቅድሚያ በመስጠት ከሚስት ጋር ተጣጥሞ መኖር ይቻላል፣ ይፈቀዳል። ነገር ግን ተስማምቶ ከግብረ ሥጋ ግንኙነት መከልከልና ጸሎትን ማድረግ የበለጠ ዋጋን ያሰጣል። ቅዱስ ጳውሎስ ትጸልዩ ዘንድ ብቻ አላለም፣ ለጸሎት ትተጉ ዘንድ ነው ያለው። ይህም ቢሆን ምንም እንኳ ሰፊ ስፍራ ሰጥቶ ከዝሙት እንዴት መጠበቅ እንዳለብን ቢያስተምረንም ለጸሎት መትጋት እንዳለብንም እግረ መንገዱን አሳስቦናል። ራሳችሁን ስላለ መግዛት ሰይጣን እንዳይፈታተናችሁ አብራችሁ ሁኑ። በዚህ መልክ ሕጉን ብቻም አላብራራላቸውም። ምክንያቱም ሰይጣን እንዳይፈታተናችሁ በማለት ሰይጣን ይህንን ድክመታችንን ተጠቅሞ ወደ ኃጢአት ውስጥ እንዳይጥለን አስጠነቀቀን። ይህን በደል ማለትም ዝሙትን እንድንፈጽም ሰይጣን ብቻ ምክንያት እንዳልሆነ እንድንረዳውም ራስን ስላለ መግዛት ብሎ ጨምሮ ተናገረ። ነገር ግን ይህን እንደ ፈቃድ እላለሁ እንጂ እንደ ትእዛዝ አይደለም፣ ሰው ሁሉ እንደኔ ሊሆን እወዳለሁና አለ በቁጥር 6። በዚህ ቦታ ላይ እርሱ በተለያዩ ከበድ ባሉ ጉዳዮች ዙሪያ ምክርን ሲሰጥ እንደሚያደርገው ሁሉ እኔን የምትመስሉ ሁኑ እንደሚል በዚህም ራሱን ምሳሌ በማድረግ ማቅረቡ እናስተውላለን። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1። ነገር ግን እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው፣ አንዱ እንደዚህ ሁለተኛውም እንደዚያ ሲል ራሳችሁን ባለመግዛት በማለት ቀደም ብሎ ድክመታቸውን በመግለጥ አሳፍሯቸው ነበርና፣ ነገር ግን እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው በማለት መልሶ ካጎነበሱበት ቀና እንዲሉ አደረጋቸው። በዚሁ በቁጥር 7 አንደኛ ቆሮንቶስ ምዕራፍ 7። ነገር ግን ይህንን ስናገር ጸጋውን ገንዘባችን ለማድረግ ከእኛ በኩል መነሳሳትና እኛ የምንጫወተው ሚና የለም ማለት አይደለም። ቀደም ብዬ እንደገለጽኩት እነርሱን ለማጽናናት ብሎ የተናገረው ነው። ይህ እንደ ስጦታ ቢሆንና የሰውም አስተዋጽኦ ምንም የማያስፈልግ ቢሆን ኖሮ ቅዱስ ጳውሎስ ላላገቡትና ለመበለቶች ግን እላለሁ እንደኔ ቢሆኑ ወይም ቢኖሩ ለእነርሱ መልካም ነው፣ ነገር ግን በምኞት ከመቃጠል መጋባት ይሻላልና ባላለም ነበር። ቁጥር 8 ላይ ራስን አቅቦ መኖር ተመራጭ ሕይወት መሆኑን፣ ነገር ግን ራስን ገዝቶ መኖር ላልሆነለትና አንዳንድ መሰናክሎች ያሰናክሉኛል ብሎ ለሚሰጋ ሰው ራስን አቅቦ ለመኖር ግዴታ እንደሌለበት ቅዱስ ጳውሎስ አጽንዖት ሰጥቶ መናገሩን አስተዋልክን? በምኞት ከመቃጠል መጋባት ይሻላልና ራሳቸውን መግዛት ባይችሉ ያግቡ በሚለው ምክሩ ቁጥር 9 ላይ የተቃራኒ ጾታ ፍላጎት ምን ያህል አስጨናቂና ፈታኝ መሆኑን ነው የሚያሳየን። ይህ ተብራርቶ ሲገለጽ ትርጉሙ ይህ ነው። የሚያቃጥል የፍትወት ፍላጎትና ግፊትን መታገዝ ካለብህ ከነዚህ ስቃዮችህና ድካሞችህ ራስህን አውጣ፣ አግባ። ያለበለዚያ እነዚህ ፈተናዎች ደስታን ወደ ሐዘን ይቀይሩባል ሲል ነው። ነገር ግን ያገቡትን አዛለሁ፣ እኔ ግን አልልም ጌታ እንጂ ብሏል። ምክንያቱም ያለ ዝሙት ምክንያት ሚስትህን አትፍታት የሚለውን ሕግ በመጥቀስ ለአይሁድ አብራርቶ የገለጸላቸው ክርስቶስ እንጂ
እርሱ አይደለምና ነው። ማቴዎስ ምዕራፍ 5 ቁጥር 32፣ ማቴዎስ ምዕራፍ 19 ቁጥር 9፣ ማርቆስ ምዕራፍ 1 ቁጥር 11፣ ሉቃስ 16 ቁጥር 68። ስለዚህም እኔ አልልም አላቸው። ምንም እንኳ ሕጉ ተብራርቶ አይቀመጥ እንጂ ቀደም ብሎ የወጣውም ሕግ የተደነገገውና የታወጀው በእርሱ በክርስቶስ እንደሆነ የማይታበል ሐቅ ነው። እኔ እላለሁና እኔ አልልም በሚሉት ቃላት መካከል ያለው ልዩነት በመብራራትና ባለ መብራራት መካከል ያለ ልዩነት ነው። ክርስቶስ አስቀድሞ ስለ ጃንደረብነት አስተምሮ ነበር። ነገር ግን አስቀድሞ በክርስቶስ የተገለጸውን ቅዱስ ጳውሎስ አብራራው። ይህ ነው እኔ እላለሁ በሚለውና እኔ አልልም በሚለው መካከል ያለው ልዩነት ሲናገር እንግዲህ ይህንን እኔ እላለሁ ይህንን እኔ አልልም ብሎ ሲናገር ለማለት ነው። በቅዱስ ጳውሎስ የተሰበከው ቃል ከእርሱ የመነጨና ምድራዊ ቃል ነው ብለን ወደ ተሳሳተ አስተሳሰብ እንዳንገባ በሌላ ቦታ ከጌታ ምሕረትን እንደመቀበሌ እንዲሁም የእግዚአብሔር መንፈስ በውስጤ እንደመኖሩ መጠን እንዳለ በዚህም ሚስት ከባሏ አትለያይ፣ ብትለያይ ግን ሳታገባ ትኑር ወይም ከባሏ ትታረቅ፣ ባልም ሚስቱን አይተዋት ብዬ የተጋቡትን አዛለሁ፣ ግን እኔ አላዝም ጌታ እንጂ አለ። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 25 እንዲሁም አንደኛ ቆሮንቶስ በዚሁ ምዕራፍ 1 ቁጥር 11 ላይ። በዚህ ቅዱስ ጳውሎስ እንዲህ ያለበት ምክንያት አንዳንድ ደካማ ጠባይ ያላቸው ሰዎች በመታቀብ ወይንም በሌላ ነገር አመካኝነት ፍቺን ለመፈጸም እንዳይነሳሱ ለማድረግ ነው። ስለዚህም ፍቺ ከናካቴው ባይፈጸም መልካም ነው። ነገር ግን ቢፈጸም ከባሏ ጋር ትታረቅ፣ ይህ ባይሆን ግን ሌላ ባል ሳታገባ ትቀመጥ አለ ይላል። እንግዲህ ከብዙ በጥቂቱ ለዛሬ በተለይም በእነዚህ በሁለት ርዕሰ ጉዳዮች ያየነው መልእክታችን እንደው ቅድም እንደው አንዳንድ ነገሮች ያው ቅዱስ ጳውሎስ የተናገረውም አለ፣ ቤተክርስቲያናችንም የምታስተምረው ጉዳይ አለ። በተለይ ስለዚህ ስለ መከልከል ጉዳይ ሲያነሳ በጸሎት ጉዳይ ይፈቀዳል። ለምሳሌ ለጸሎት ቅድሚያ በመስጠት ከሚስት ጋር ተጣጥሞ መኖር ይቻላልም ይፈቀዳልም ብለናልና አሁን በመደበኛው ጸሎት በምናደርግበት ነው። ግን ለጊዜው ተስማምቶ ለጊዜው ካልሆነው በቀር አትከላከሉ ሲል በቤተክርስቲያናችን በተለይ በአጽዋማት የሚል ራሱን የቻለ ትምህርት አለውና ይሄንን ከዚህ በፊትም ስላነሳ ነው እንደው ድጋሚ ማንሳት አያስፈልገንም። እንደው ብቻ እዚህ ላይም ቅዱስ ጳውሎስም አጽንኦት ሰጥቶ ነው ለጸሎት ትተጉ ዘንድ ካልሆነ በቀር እርስ በርሳችሁ አትከላከሉ ሲል እና ለጸሎት ትተጉ ዘንድ ነው ያለው። ምንም እንኳን ሰፊ ስፍራ ሰጥቶ ከዝሙት እንዴት መጠበቅ እንዳለብን ቢያስተምረንም ለጸሎት መትጋት እንዳለብንም ነገረንና በጾም በተለይ ራሳችን አትግተን መለመንና ከዚያ መታቀብ እንዳለብን ደግሞ ቤተክርስቲያናችን የምታስተምረው አንድ ራሱን የቻለ ትምህርት ስላለ በዚህ ደግሞ ይሄን ጉዳይ ከብዙዎቻችሁም ከሁላችንም የተሰወረ ስላልሆነ በጾም ጉዳይ በተለይ በሰባቱ አጽዋማትም ሆነ በሌሎች በሰንበት እንደዚህ የተከለከልናቸው ጉዳዮች እንዳሉ መዘንጋት የለብንም። ዋናው ግን ባልና ሚስት የሁለቱ ፈቃድ የግንኙነቱን የማድረጉ የሁለቱ ፈቃድ ግድ እንደሚያስፈልገውና ተስማምተው ተፈቃቅረው እንዲያደርጉት የተፈቀደ መሆኑን ነው የሚናገረው እንጂ እንዲሁ ዝም ብሎ ብቻ በትነ ነው ቤተክርስቲያን የምታስተምረው በአጽዋማቱ በሰንበቱ በህርስ በትክት ብለን አይተነዋል። በአራስ በሆነች ጊዜ በወር አበባ ጊዜ በሰባቱ አጽዋማት ጊዜ እንደዚህ የተከለከሉ እንዳሉ ሳንዘነጋ በበለጠ ግን አሁን በስምምነት የሚሆኑ ነገሮች ደግሞ ማድረግ እንደሚቻል እንደሚገባም በዚሁ አጋጣሚ እንደው ይህንኑ ጠቆም ለማድረግ ነው። ገና ወደፊት የምናነሳቸው ነገሮች ስላሉ በዚህ መልኩ ያዙት ለማለት ነው። እናንተ ጥቅሱን አንብቡት። ምዕራፍ 7 አንደኛ ቆሮንቶስ። በቀጣዩ መድኃኔዓለም ፈቃዱ ሆኖልን በክፍል 3 ደግሞ ባልና ሚስትን በተመለከተ መቼም ብዙ ነገሮች የምናነሳቸው ስለሚኖሩ የባል ግዴታ የሚስት ግዴታ ባልና ሚስት ስለሚኖሯቸው ጠባዮች እነዚህ ሁሉ የምናነሳ ስለሚሆን አደራ ጊዜ ወስዳችሁ ተከታትላችሁ እንድታደምጡንና እኛንም ልጆቻችንም የምንመክርበት በጋራ እግዚአብሔር አምላካችን ደጅ እየጠናን ይህን ትምህርት በቅዱሳን ላይ ያደረ የሚያስተምረን አምላካችን እያመሰገን ህይወታችን ትዳራችን ሁሉ ከፈተናም ከተለያየ ሁኔታም የምንጠብቅበት የምንከላከልበት እንዲሆን ነው። ብዙ የምንሰማው ነገር ስለ ባሌ እንዲህ ነው ሚስቴ እንዲህ ናት እየተባለ የሚወሩ ነገሮች ስላሉ ለነዛ ሁሉ አጥር ከለላ የሚሆነን እንዲህ ተረጋግተን ሰምተን አምላካችን ደጅ እየጠናን ህይወቴን ትዳሬ ኑሮዬን ባርክልኝ ስንለው ነውና ይህንን እንግዲህ በልባችን እንድንጽፈው ያስፈልገናል። የተዳራን እንደምታው ከሚል መጽሐፍ ያገኘነው ነው። ትምህርቱን መልእክቱን በትርጉም ነው የተቀመጠው። ያስተማረው ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ነው። አምላካችን አሁንም የሰማነውን በልባችን ያሳድር። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም
በህሊናችን ጨምር። የቀጠሮ ሰዎች ይበለን። መድኃኔዓለም በሃይማኖት አጽንቶ በምግባር አቅንቶ በጸሎት አትግቶ ፍቅሩን የምናስብበት ልቦናውን በበለጠ ከትላንት ዛሬ በተሻለ መልኩ እንዲያድለን እንዲያበዛልን ፈቃዱ ይሁንልን። ይህንን የማህደረ ተዋህዶ መርሃ ግብራችን የምታደምጡ ሁሉ እንግዲህ በዩቲዩብም በፌስቡክም በቴሌግራምም በዋትስአፕም እግዚአብሔር ባወቀ በቫይበሩም እየተከታተላችሁ ወይም ደግሞ በዛም እየተቀባበላችሁ ያላችሁ ሁሉ አደራ እንግዲህ በእናንተ በኩል የሚሆነውን ነገር ማድረግ ትችላላችሁ። ለሚያደምጡ ሁሉ በዚህ ጉዳይ ላይ ሁላችን መቼም አድምጠን የምንመከርበት ስለሆነ ለምናደምጠው እኛ ስንጠቀም ሌላውም እንዲጠቀም እናንተም የራሳችሁን አስተዋጽኦ እንድታደርጉ ነው። ሰብስክራይብ ማድረጉ፣ የደወል ምልክቷን መጫኑ፣ ላይክና ሼር ማድረጉ ይሄ ሁሉ ነገር እንግዲህ በእጃችሁ ያለ ነው። እንደ እግዚአብሔር ፈቃድ ይወደዳችሁ ማድረግ ትችላላችሁ። እኛ መልእክቱን እያስተላለፍን ነው። ይሄንን እንግዲህ ሰምቶ ለመጠቀምና ለፍሬ አድርግልኝ እያሉ በትህትናና በትዕግስት መስማትን የመሰለ ነገር የለምና ግን በዛ መልኩ ሰምተን ለክስ ለወቀሳ ለመፈራረጃ እንዳያረግብን ነገ ጥለናት የምንሄዳት ዓለም ጥለነው ስንሄድና ወደ አምላካችን ስንቀርብ አልሰማንም አላየንም የሚል ነገር እንዳይመጣብን ምክንያት እንዳናበጅ ምክንያት የሚያድንም ነገር ስላልሆነ ይሄንኑ እየሰማን ለፍሬ አድርግልን እያል እባክን አቅሙን ስጠኝ ማስተዋሉን ስጠኝ ከባሌ ጋራ ከሚስቴ ጋራ በፍቅር በመተሳሰብ እንዲህ አንተ በመትነግረኝ በቃልህ እንድመራ እርዳኝ እያሉ ወደ ልብ መመለስ ነው የሚያስፈልገውና እንግዲህ አሁን ልጅነት የለም ከዚህ በኋላ እግዚአብሔር አምላካችን እየፈራን ፍቅሩን እያሰብን ልጆቻችንን በመግባር በትሩፋት አምላካችን እንደቸርነቱ እንዲያሳድግልን ደጅ እየጠናን እንድንኖር ያስፈልገናል። በዚህ መልኩ እንድናየው ነው የሚያስፈልገን። የቀጠሮ ሰዎች ይበለን። ሁላችንም መድኃኔዓለም ኢየሱስ ክርስቶስ ከዓይነ ሞት ይሰውረን። ከቁጥር ሳያጎል ደግሞ ይህን ፈተናችንን አርቆልን ሁላችንም ደግፍ አድርጎ ከቁጥር ሳያጎልን በቅድስናው ስፍራ ዳግም ተሰብስበን እሱን አምላካችንን በበለጠ ንሴብሖ ይህን ጊዜ አሳለፍክልን ብለን ለማመስገን እንዲያበቃን ፈቃዱ ይሁንልን። ከዛ በተረፈ ግን በያለንበት ጸንተን እሱን ለመጥራት ለማመስገን መድኃኔዓለም አሁንም ማስተዋሉን ከሁላችንም አያጥፋብን። ሀገራችን ኢትዮጵያን በዓይነ ምሕረቱ ይመልከትልን። በዚህ ጉዳይ በዚህ በሽታ የተጎዱ ወገኖቻችን ሁሉ በቸርነቱ አሁንም በእናቱ በመብርሃን ላይ አድሮ እሱ በቅዱሳት እጆቿ እንድትዳብሳቸው እኛንም ደግሞ በተለያየ መልኩ እንዲከልለን አምላካችን ፈቃዱ ይሁንልን። ይቆየን።